ብዙ ሽያጭ ሰራተኞችና የብዙ ካምፓኒ ሴልስ ቲሞች ሽያጭ ላይ በጣም ደካማ የሆኑበት ምክንያት አንደኛ የሚሰራና አሪፍ ስክሪፕት የላቸውም። በሁለተኛ ደረጃ ደግሞ ቶናቸው የሚያወሩበት ቶን ትክክል ስላልሆነ ነው። ይህን ቪዲዮ የሰራሁት ብዙ ሰዎች ማለት የሚፈልጉት ነገር ሌላ ነው፣ ለክላይንታቸው ደግሞ የሚናገሩት ነገር ሌላ ነው። በዚህ መካከል ዲሎችን ክሎዝ ማድረግ ስለማይችሉና እንዴት ዲል ክሎዝ ማድረግ እንደሚችሉ ለማሳየት ነው። እሺ፣ 3 አወራሮችና 3 የተለያዩ ሚኒንጎችን ልንገራችሁ። እቃውን የሰረቀው አበበ ነው። እቃውን የሰረቀው አበበ ነው። እቃውን አበበን የሰረቀው። አሁን ያልኳቸው 3 አረፍተ ነገሮች በተለያየ መልኩ ያልኳቸው ማለት ነው። የተለያየ ትርጉም ነው ያላቸው። እናንተም ክላይንት ጋር ሄዳችሁ በሆነ አይነት መንገድ ካወራችሁና ያ ክላይንት በሆነ ወይ ከተረዳው የእናንተን እቃ ሊያገዛ ይችላል፣ ሴልስ ያኖራችሁ። ስለዚህ የምታወሩትን ነገር ማወቅ ስክሪፕት እና በትክክለኛው መንገድ ማውራት አለባችሁ ማለት ነው፣ ዲሎችን ክሎዝ ለማድረግ። በዚህ ቪዲዮ ስለ ቶን ወይ ደግሞ እንዴት እንደምታወሩ ማስረዳችሁ። ስክሪፕትን በቀጣይ ቪዲዮ ነው ኳለው፣ ቢኮዝ ስክሪፕት በጣም ቀላል ነገር ነው፣ ብዙ ሰው ያወጣዋል። ቶን ነው ዋናው ነገር። ምክንያቱም ብዙ ሰዎች ያየሁት ሲያስረዱ ራሱ ለሌላ ሰው በደንብ በሚረዳ መልኩና ቀላል በሆነው አይደለም። እንደዚህ ማውራት አለብህ፣ እንደዚህ ማውራት አለብሽ፣ ነርቨስ ነሽ ይባላል። ይሄ ግን ክሊር አይደለም። በዚህ ቪዲዮ ክሊርሊ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ አስረዳችሁ። የምታወሩበትን ቶን ለማስተካከልና ሰው ጋር በትክክል ለመድረስ 5 መንገዶችን ትጠቀማላችሁ። የመጀመሪያው 3ቱ ሰዎች እናንተን በትክክል አንደርስታንድ እንዲያደርጓችሁ፣ የመጨረሻዎቹ 2ቱ ደግሞ አንድ ሰው አሳምናችሁ እንዴት መሸጥ እንደምትችሉ የሚያሳይ ናቸው። የመጀመሪያው ነገር ድምጻችሁን ከፍ አድርጋችሁ እንዲሰማ አድርጋችሁ ማውራት ነው። እዚህ ጋር የሆነ ኦፊስ ሄዳችሁ የሆነ ነገር እያወራችሁ ዲል ክሎዝ ለማድረግ የሞከራችሁ ድምጻችሁ ካልተሰማ ላይጠይቋችሁ ይችላሉ። አይሰማም ብለው ሊያልፏችሁ ይችላሉ። ድምጻችሁ በደንብ መሰማት አለበት። ጮክ ብላችሁ ማውራት አለባችሁ። ሁለተኛው ደግሞ በአንድ ደቂቃ ውስጥ ምን ያክል ወርዶችን ወይ ደግሞ ምን ያክል ቃላቶችን ታወጣላችሁ። በጣም መፍጠን የለባችሁም፣ በጣም መዘግየት የለባችሁም። በጣም ከፈጠናችሁ ይሄ በጣም ስካመር ልመስሉ ትችላላችሁ፣ ነርቨስ ልመስሉ ትችላላችሁ። በጣም ደግሞ ከዘገያችሁ አንድ ሰው እናንተን ለረጅም ሰዓት መስማት አለበት ማለት ነው። ይሄን ደግሞ ማንም አያደርግም፣ ስሎ ሰው ነው የሚመስሉት። ለምሳሌ እኔ መጀመሪያ ላይ ይሄን ነገር ካወኩኝ በኋላ ወርድ ፐር ሚኒት ቼክ ያደረኩ። ዳት ሚንስ በአንድ ደቂቃ ምን ያክል ወርዶችን አወጣለሁ። የኔ ወደ 100 አካባቢ ነበር። ይሄ ግን ትክክል አይደለም። ወደ 150 አካባቢ መጠጋት አለበት በአንድ ደቂቃ የምታወሩት ወሬ ማለት ነው። እና ይሄንን ፍጥነቴን ለመቀነስ የተጠቀምኩበት ቴክኒክ ምንድን ነው? እያንዳንዱን ቃል በትክክል ጥብቅ አድርገው ፕሮናውንስ ማድረግ ነው። ሁለተኛው ደግሞ ግጥም ወይ ደግሞ ፖኤትሪ ማንበብ። ግጥም የሆነ አነባብ አለው አይደል? ቀስ ብላችሁ ነው የምታነቡት። እኔም እንደዛ ለመድኩኝ፣ ቀስ ብዬ ማውራት ጀመርኩኝ። ስለዚህ በጣም ፋስት መሆን የለባችሁ፣ ከ160 ማለፍ የለባችሁም። በአንድ ደቂቃ ውስጥ የምታወሩት ወሬ ከ120 ማነስ የለበትም ማለት ነው። ሶስተኛው ደግሞ ብዙ ሰው የሚረሳው ነው። ይሄ ደግሞ በትክክል ቃላቶቹን ማውጣት። አንዳንድ ሰው ስታተር ያደርጋል ወይ ደግሞ ይንተባተባል። ይሄን ነገር ማስወገድ አለባችሁ። ሴልስማን ከሆናችሁ እያንዳንዱ የምታወራው ቃል ጥርት ብላ መሰማት አለ። አጠቃላይ እነዚህ 3ቱ በጣም ኢምፖርታንት ነገሮች ናቸው። ምክንያቱም ሰው ካልተረዳችሁ አይገዛም። ስለዚህ እንደ ሴልስማን እነዚህ ነገሮች መለማመድና መቻል አለባችሁ። አሁን ብዙዎቻችሁ ጋር የሆነ ጥያቄ ይኖራል። እነዚህ ነገሮች ሳረግ በሆነ ወይ ሳወራ ፎልስ ይመስላል ወይም ስክሪፕትድ ይመስላል፣ አናቹራል ይመስላል ልትሉ ትችላላችሁ። ይሄ ግን የሚመጣው ስክሪፕቱን በደንብ ካላወቃችሁት ብቻ ነው። ቀጣይ ወደምነግራችሁ 2 ስቴፖች ለማለፍ ስክሪፕቱን በደንብ ማወቅ አለባችሁ። ምንድነው ስክሪፕት? ስክሪፕት ማለት አንድ ሰው ጋር ደውላችሁ ሄሎ እንደዚህ ያለን እኛ እንዲህ ግዛን ስትሉት የምትነግሩት ነገር ነው። ስክሪፕት ከሌላችሁ ስክሪፕት አሁኑኑ ማግኘት አለባችሁ። ይሄን ስክሪፕት ደግሞ ማወቅ አለባችሁ ብቻ ሳይሆን መተንፈስ አለባችሁ። ልባችሁ ውስጥ መጻፍ አለበት። ሆነ ለመናገር ስክሪፕት እንዴት ነው የምትለማመዱት? ይሄን ነገር እሸጣለሁ ይሄ ያለኝ የሚል ስክሪፕት ለምሳሌ አዘጋጅታችኋል እንበል። ያንን ስክሪፕት ረጅም ሊሆን ይችላል። እንዴት ነው የምታውቁት? ሳይንቲፊካሊ አንድ ነገር በደንብ ለመያዝ የሚጠቅም አንድ ነገር አለ። ፓርከር ታዘጋጃላችሁ፣ ስክሪፕቱን ትጽፉታላችሁ። ከዛ በኋላ አንድ ነገር ታጠፋላችሁ ከዛ ስክሪፕት ውስጥ ማለት ነው። ከዛ ሙሉ ነገር ትሉታላችሁ። 2 ነገር ታጠፋላችሁ፣ ሙሉ ነገር ትሉታላችሁ። እንደዛ ያላችሁ መጨረሻ ላይ ሙሉ ስክሪፕቱን ትሸመድዱታላችሁ። የዛን ሰዓት ሙሉ ነገር ጠፍቷል ማለት ነው። እስካሁን ድረስ ሰው እንዴት ነው የሚረዳችሁ የሚለውን ነገር ክሬት አደረኩላችሁ። ከዛ በኋላ ደግሞ ስክሪፕት እንዴት እንደምታጠኑ ነገርኳችሁ። ከዚህ በኋላ ይህን ስክሪፕት ደግሞ የምትሉበትን 2 መንገዶች ነግራችኋል። የመጀመሪያው ስክሪፕት መሀል ላይ ፓውዝ ያስፈልጋል ወይ ደግሞ ቆም እያላችሁ ማውራት ያለባችሁ። ለምሳሌ የምታወሩበት መንገድ አንደኛ በዚህ መልኩ፣ ሁለተኛ በዚህ መልኩ፣ ሶስተኛ ደግሞ በዚህ መልኩ ያደረጋችሁ። ይሄ መሀል ላይ ስቶፕ ያደረኩት አቴንሽን እንዳገኘ ነው። ሁለተኛው ደግሞ ሎንግ ስቶፕ ነው። ይሄ ማለት አወራው አቁምኩኝ፣ ፉል ስቶፕ። ከዚህ በኋላ ያኛው ሰው ደግሞ እንዲመልስልኝ እየጠበኩ ነው ማለት ነው። ይሄ ሴልስ ላይ በጣም ኢምፖርታንት ነው። ብዙ ሰው የሚመስለው ሴልስ ማለት ብዙ ማውራት ነው። አይደለም። ሴልስ ማለት ትንሽ ማውራት፣ ብዙ ማዳመጥ። ሁለተኛ ደግሞ የምታወሩበት ፍሪኩዌንሲ፣ ድምጻችሁ ከፍ ይላል ወይስ ድምጻችሁ ዝቅ ይላል? ዮሴፍ ከበደና አበበ ሁለተኛው ጥያቄ ነው። ሁለተኛው ወይ ካወራችሁ እየጠየቃችሁ ነው ማለት ነው።
አሁንም ቅድም እንዳልኳችሁ ለሴልስ ቲም ወይ ደግሞ ለሽያጭ ሰራተኞች መጠየቅ በጣም ኢምፖርታንት ነው። ምክንያቱም ያ ሰው ነው ብዙ ማውራት ያለበት፣ እናንተ ብዙ ነው መስማት ያለባችሁ። እነዚህ 5 ነገሮችን ካላወቃችሁ ትክክለኛ ሴልስ ቲሞች እንዴት እንደሚሰሩ ማወቅ አትችሉም፣ እናንተም ደግሞ ማሻሻል አትችሉም። ለምሳሌ እኛ ማርኬቲንግ ኤጀንሲ ራን እናደርጋለን። ከዚህ ጎን ለጎን ደግሞ ትላልቅ ካምፓኒዎች ላይ የሴልስ ኮችንግ እንሰጣለን። እዚህ ላይ ያየሁት ነገር አንድ ነገር አለ። ማናጀሮች የሴልስ ቲማቸውን ኮንቨርሴሽን በስልካቸው ሪከርድ ያደርጋሉ፣ ከዚያ ያመጡልናል። እነሱ ችግር እንዳለበት ያውቃሉ፣ ሲያወሩ እንደተሳሳቱ ያውቃሉ፣ ምን እንደሆነ ግን አያውቁም። የሚነግራቸው ነገር ትክክል አይደለም። ለምሳሌ አንድ በጣም እየፈጠነ የሚያወራን ሰው ነርቨስ ነው ይሉታል፣ ወይ ደግሞ በጣም ድምፁ ቀስ ያለን ሰው ኮንፊደንስ የለህም ይሉታል። ይሄ አይደለም ሴልስ ቲማችሁን የምታስተካክሉበት ወይ። ስለዚህ ማናጀሮች አሁን የነገርኳችሁን 5 ነገሮች በማየት የሴልስ ቲማችሁን ችግር መቅረፍ ትችላላችሁ። አሁን በጣም ኢምፖርታንት ነገር ልነግራችሁ ነው፣ ዲሲዥን ሜኪንግ ላይ ምን ማድረግ እንዳለባችሁ። ክላይንቶች ዲሳይድ ሊያደርጉ የእናንተን ዕቃ ሊገዙ ሲሉ አድሬናሊን ራሽ አለ፣ በጣም ኢሞሽናል ናቸው፣ ይፈራሉ። እዚህ ፓርት ላይ የምታደርጉት ነገር በጣም ኢምፖርታንት ነው። የኮሎምቢያ ዩኒቨርሲቲ የሽያጭ ሰራተኞች ላይ አንድ ጥናት አድርጎ ነበር። ኦፈራቸውን ካቀረቡ በኋላ ለ8 ሰከንድ ዝም የሚሉ የሽያጭ ሰራተኞች ከሌሎች በበለጠ 30% ዲሎችን ክሎዝ የማድረግ ቻንስ አላቸው። ስለዚህ ሴልስ 101 ማለት አንድን ኦፈር ካቀረባችሁ በኋላ ዝም ማለት ነው። ስለ ሴልስ ማኖች ሁለተኛ ሪሰርች ልስጣችሁ። ሴልስ ማኖች ብዙ የሚጠይቁ ከሆነ ብዙ ሽያጭ አላቸው። ለምሳሌ እኔ የመኪና ሽያጭ ሰራተኛ ከሆንኩኝ ለአንዲት ሴት መኪና እንድገዛ ኦፈር አቀረብኩላት። ከዛ እሷ ባሌ እንዲያለኝ ባሌ አልፈለገም አለችኝ። እኔ ምንድን ማለት ያለብኝ? ባልሽ ግን ችግርሽ እንዲፈታ አይፈልግም? እንደዚህ ጥያቄ ነው መጠየቅ ያለብኝ። ይሄ ማለት ለእሷም እንደሚያሳያት እኔ ጀስት ለመሸጥ ብቻ ፈልጌ አይደለም፣ የእሷን ችግር እንደ ህፃን ልጅ የጠየቅኳት ነው። ስለዚህ እዚህ ጋር ቤዚካሊ ያደረኩት ነገር ምንድን ነው? የእሷን ችግር ከኛ ሶሉሽን ጋር አገናኘሁት ማለት ነው። እሷ በምቾት መንቀሳቀስ ትፈልጋለች፣ እኛ ጋር ደግሞ ሶሉሽኑ አለ፣ መኪናው አለ። ስለዚህ ለሰው ማስረጃ 3ቱን መንገዶች ተጠቅሜ ካስረዳው በኋላ ስክሪፕት አዘጋጀው። ስክሪፕት ካዘጋጀው በኋላ ደግሞ 2 ያንን ስክሪፕት የመናገሪያ መንገዶች አሉ፣ እሱን እጠቀማለሁ። መጨረሻ ላይ ደግሞ የሆነ ሰው ደግሞ የሆነ ነገር ይጠይቁኛል። ይሄ ደግሞ ዲስከቨሪ ይባላል። ዲስከቨሪ ማለት እዛ ዲል እያደረጋችሁ የሚገጥማችሁ ጥያቄ ነው። ይህን ጥያቄ ደግሞ አሁን ባሳያችሁና በተለያዩ መንገዶች መፍታት የምትችሉ መመለስ የምትችሉ ከሆነ ዲሉን ክሎዝ ታደርጋላችሁ ማለት ነው። በቀጣይም እንዴት ስክሪፕት እንደምታዘጋጁ፣ እንዴት ክላይንት ጋር እየደውላችሁ ፒች እንደምታደርጉ ቪዲዮ ሰራላችኋለሁ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ።